በ19ኛው ክፍለ ዘመን መገባደጃ ላይ ኢትዮጵያ በቅኝ ገዢዎች የተከበበችና የባህር በር የሌላት ሀገር ነበረች። ዕቃችንን ወደ ሀገር ውስጥ ለማስገባትና ለማስወጣት በግመልና በበቅሎ የሚደረገው ጉዞ በበረሃማ የአየር ጸባይ ውስጥ ሳምንታትን ይፈጅ ነበር። ሀገሪቱን ለማዘመን ከፍተኛ ጉጉት የነበራቸው አጼ ምኒልክ ኢትዮጵያ ነፃነቷን ጠብቃ እንድትቆይ የባህር በር ማግኘት እንዳለባት ተረዱ። እዚህ ላይ ነው የንጉሠ ነገሥቱ የቅርብ አማካሪ የነበረው ስዊዘርላንዳዊ መሐንዲስ አልፍሬድ ኤልክ ታሪክ የሚጀምረው። በ1894 ዓመተ ምህረት አጼ ምኒልክ ለአልፍሬድ ኤልክ ከአዲስ አበባ እስከ ፈረንሳይ ይዞታ ስር እስከነበረችው ጅቡቲ ድረስ የባቡር መስመር እንዲዘረጋ ፈቃድ ሰጡ። ኤልግም ከፈረንሳይ ባለሀብቶች ጋር በመተባበር የኢትዮጵያ ኢምፔሪያል ባቡር ኩባንያን መሰረተ። የባቡር ሀዲዱ ግንባታ በ1897 ዓመተ ምህረት ከጅቡቲ የባህር ዳርቻ ተነስቶ ወደ ውስጥ መገስገስ ጀመረ። ጉዞ ግን እጅግ አስቸጋሪ ነበር። የመጀመሪያው ምክንያት የተፈጥሮ ተግዳሮት ነው። ሰራተኞቹ በሶማሌ በረሃ ውስጥ ከፍተኛ ሙቀትን፣ ወባንና የውሃ ጥማትን እየተጋፈጡ ሀዲድ መዘርጋት ነበረባቸው። በሁለተኛ ደረጃ የአካባቢው ተቃውሞ። ባቡሩ የቅኝ ገዢዎችን ወረራ አድርገው የሚቆጠሩና የግመል ንግዳቸውን የሚያናጋባቸው የመንገድ ላይ ዘላኖች ሀዲዱን በተደጋጋሚ ይሰብሩና በሰራተኞቹ ላይ ጥቃት ይሰነዝሩ ነበር። በሶስተኛ ደረጃ የአንድ ከተማ መወለድ። በ1901 ዓመተ ምህረት የኩባንያው ገንዘብ በማለቁ ግንባታው በኢትዮጵያ ተራራማ ግርጌ ላይ ባለች አንድ ቦታ ላይ ቆመ። ይህች የቀድሞ የሰራተኞች ካምፕ በአጭር ጊዜ ውስጥ አድጋ የኢትዮጵያ የመጀመሪያዋ ዘመናዊ በእቅድ የተመሰረተች ከተማ ሆነች። እሷም ድሬዳዋ ናት። በፈረንሳይና በብሪታንያ መካከል በነበረው የፖለቲካ ፍትጊያ ምክንያት ግንባታው ለዓመታት ተቋርጦ የነበረ ቢሆንም አጼ ምኒልክ ግን ተስፋ አልቆረጡም ነበር። ኩባንያው እንደገና ከተደራጀ በኋላ ሀዲዱ የኢትዮጵያን ተራሮች እየሰነጠቀ በ1917 አዲስ አበባ ደረሰ። በዚህም 784 ኪሎ ሜትር የሚረዝመው የባቡር መስመር ሙሉ ለሙሉ ተጠናቀቀ። በበቅሎ 6 ሳምንት ይፈጅ የነበረው ጉዞ ወደ ጥቂት ቀናት ተቀነሰ። ባቡሩ የፈረንሳይ ወይን፣ የአውሮፓ አልባሳትና ዘመናዊ ማሽነሪዎች ወደ ኢትዮጵያ ሲያስገባ የኢትዮጵያን ምርጥ ቡና፣ ቁርበትና እህል ወደ ውጭ ዓለም ይልክ ነበር። የአካባቢው ሕዝብ ባቡሩን በፈረንሳይኛ ላኮንፌንቲቭር ወይም ጀልባ ማጠራቀሚያ ወይም በቀላሉ ምድር ባቡር እያለ ይጠራው ነበር። ባቡሩ የመጓጓዣ ዘዴ ብቻ ሳይሆን ተንቀሳቃሽ ገበያም ነበር። በእያንዳንዱ ገጠር ጣቢያዎች ላይ ነጋዴዎች በባቡሩ መስኮቶች በኩል ፍራፍሬ፣ ጫትና ባህላዊ ምግቦችን ለተጓዦች ይሸጡ ነበር። ጊዜያት እያለፉ ሲሄዱ የፖለቲካ አለመረጋጋት፣ የጣሊያን ወረራና የጥገና እጥረት በባቡሩ ላይ ትልቅ ጉዳት አደረሱ። በሃያኛው ክፍለ ዘመን መገባደጃ ላይ የነበሩት የድሮ የእንፋሎትና የናፍጣ ባቡሮች ማርጀት ጀመሩ። የባቡሩ ሀዲድ በመበላሸቱ ምክንያት ባቡሮች በተደጋጋሚ ገለበጡ ስለነበረ ጉዞ ሳምንታትን መፍጀት ጀመረ። በ21ኛው ክፍለ ዘመን መጀመሪያ ላይ ይሄ ታሪካዊ ባቡር ሙሉ በሙሉ በሚባል ደረጃ ስራ ቆመ። ጣቢያዎቹም በበረሃ አሸዋ ተዋጡ። ሆኖም ታሪኩ በዚህ አላበቃም። በ2016 ዓመተ ምህረት ኢትዮጵያ አዲስ የታሪክ ምዕራፍ ከፈተች። በአህጉር አቀፍ ኢንቨስትመንት ታግዞ ከአሮጌው መስመር ጎን ለጎን የሚሄድ ዘመናዊ በኤሌክትሪክ የሚሰራ ፈጣን ባቡር ተገነባ። ይህ አዲሱ ባቡር ከአዲስ አበባ እስከ ጅቡቲ ያለውን ጉዞ ወደ 12 ሰዓታት ብቻ አሳጠረው። ዛሬም ቢሆን ወደ ድሬዳዋ የድሮ ባቡር ጣቢያዎች ከሄዱ የሀገሪቱን የመጀመሪያ ስልጣኔ ምስክር የሆኑትን የፈረንሳይ ሰረገላዎችን በጥንቃቄ የሚጠብቁ አንጋፋ የባቡር ሰራተኞች ያገኛሉ። ይህም ኢትዮጵያን ከመጀመሪያው ዘመናዊ ዓለም ጋር ያገናኛት ታሪካዊ አሻራ ያው ማረጋገጫ ነው።